ዓለም ዛሬ ነቃችው በሰላም ዜና ሳይሆን በመካከለኛው ምስራቅ የተከፈተው አዲስ የመከራ በር ነው። በፖለቲከኞች የዲፕሎማሲ ሽንገላ የተዋዛ የጦርነት ነጋሪት በኃይል እየተጎሰመ ነው። የዓለም ኢኮኖሚ የልብ ትርታ የሆነው የሆርሙዝ ሰርጥ ጦርነት በይፋ ተጀምሯል። ከፋርስ ባህረ ሰላጤ የደረሱ መረጃዎች እንደሚያመለክቱት የዓለም ጉሮሮ ሆነው ይህ ጠባብ ባህር መስመር በጭስ ተሸፍኗል። አሜሪካ ኦፕሬሽን አይረን ፊስት በሚል የባህር ላይ ጥቃት ስትጀምር ኢራን በበኩሏ ጀጅመንት ዴይ በሚል መጠሪያ ሰርጡን በፈንጂ አጥለቅልቀዋለች። አሜሪካ አጥፊ መርከቦችና የኢራን ድሮኖች ዛሬ ማለዳ በሆርሙዝ ሰርጥ መግቢያ ላይ የአሜሪካው ዩኤስኤስ አጥፊ መርከብ በኢራን ካሚዜ ድሮኖች ተመቷል። እንደ አሶሺየትድ ፕሬስ ዘገባ አሜሪካ በሰርጡ ላይ የሚያልፉ የነዳጅ መርከቦችን በኃይል ለማሳለፍ በሞከረችበት ወቅት ኢራን በመቶዎች የሚቆጠሩ ድሮኖችና ፈጣን ጀልባዎችን አሰማርታለች። ይህ ግጭት ለ6 ሰዓታት የቆየ ሲሆን እስካሁን ባለው መረጃ 2 ግዙፍ ነዳጅ ጫኝ መርከቦች በእሳት እየተቃጠሉ እንደሆነ ተነግሯል። አሜሪካ አጸፋዊ እርምጃ ለመውሰድ ቢ52 ቦምብ ጣይ አውሮፕላኖችን ከኳታር አስነስታለች። ይህ ስምሪት ለመከላከያ ነው ተብሎ ቢታወጅም የውስጥ መረጃዎች ግን ሌላ አሜሪካን በኢራን ያገኘችውን እጅግ ግዙፍ የሊቲየም ክምችት አሁንም አይናቸው እንደጣሉ ነው። የጦርነቱ እውነተኛ ምክንያትም አንዱ ይሄ መሆኑ ተሰምቷል። ሊቲየም ለወደፊት ቴክኖሎጂ ነጭ ወርቅ ነው። ቻይና ይህንን ሀብት ለመቆጣጠር ከቴህራን ጋር በሚስጥር ስምምነት መፈራረሟ ዋሽንግተንን ክፉኛ አስቆጥቶታል። ጦርነቱ አሁን ከትንንሽ ግጭት ወጥቶ ወደ ቀጥተኛ የአየርና የባህር ላይ ውጊያ መሸጋገሩን ያሳያል። በዚህም ኢራን በሆርሙዝ ሰርጥ ላይ በሺዎች የሚቆጠሩ የባህር ላይ ፈንጂዎችን መርጨቷ ተረጋግጧል። እንደ ቢቢሲ ዘገባ እነዚህ ፈንጂዎች በራዳር የማይታዩና የአሜሪካ መርከቦችን ድምጽ ለይተው የሚያጠቁ ናቸው። በዚህም አሜሪካ ሰርጡን በኃይል ለመክፈት ብትሞክር እንኳን መርከቦቿ የመስመጥ አደጋ ተጋርጦባቸዋል። የብሪታንያ የባህር ኃይል ሰርጡን አሁን ለንግድ መርከቦች የመቃብር ስፍራ ሆኗል ሲል አስጠንቅቀዋል። ይህ ሰርጡ መዘጋት ለወራት ሊቆይ እንደሚችል ተፈርቷል። ትራምፕ ኢራንን የኒውክሌር ፕሮግራሟን ካላቆመች ቢሉም በወታደራዊ ተንታኞች ግን ጉዳዩ የሀብት ዘረፋ ነው ይላሉ። ዛሬ ሌሊት በቴህራን ሰማይ ላይ የታዩት የእስራኤል ድሮኖች በዚሁ ሀብት ሽሚያ መጀመሪያ ናቸው። የሆርሙዝ ሰርጥ 34 መርከቦች መታገድ የዓለም ኢኮኖሚን አንቆ ያዘው የሆርሙዝ ሰርጥ ጉዳይ ዛሬ የወጣው የቢቢሲ ዘገባ እንደሚያመለክተው አሜሪካ በሰርጡ ላይ የጣለችው የባህር ላይ እገዳ በከፍተኛ ሁኔታ አጥብቃለች። ባለፉት 24 ሰዓታት ብቻ 34 ወደ ኢራን የሚያመሩና ከኢራን የሚወጡ መርከቦች በአሜሪካ የባህር ኃይል ተገትተዋል። ኢራን በበኩሏ የሰርጡን መውጫ በፈንጂዎች ለመዝጋት እየሞከረች መሆኑን መሪን ትራፊክ ያሳያል። የነዳጅ ዋጋ ዛሬ $105 መግባቱ ዓለምን አስደንግጧል። ይህ ፍጥጫ በአፍሪካና በተለይ በሀገራችን ኢትዮጵያ የነዳጅ እጥረት ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ይናገራሉ። የአሜሪካና ኢራን የመርከብ መታገት ጨዋታ አሜሪካና ኢራን የመርከብ መታገት ጨዋታ ውስጥ መግባታቸው ለዓለም የንግድ ትልቅ ስጋት ሆኗል። የዓለም ኢኮኖሚ ውድቀት ሌላው በኢኮኖሚው ዘርፍ የተከሰተው ታላቅ ውድመት ነው። የሆርሙዝ ሰርጥ መታገቱን ተከትሎ የነዳጅ ዋጋ በአንድ ቀን ውስጥ ብቻ በ40% አሻቅቧል። እንደ ሮይተርስ ዘገባ ከሆነ አንድ በርሜል ነዳጅ $105 በመግባት ታሪካዊ ሪከርድ ሰብሯል። የዓለም አክሲዮን ገበያ ስቶክ ማርኬት በድንገት ተዘግቷል። ጃፓን፣ ቻይናና ህንድ የነዳጅ አቅርቦታቸው በመቋረጡ በከፍተኛ ስጋት ላይ ናቸው። በኢትዮጵያም የነዳጅ ማደያዎች አገልግሎት ማቆም ጀምረዋል። ይህ የኢኮኖሚ ሱናሚ በሚቀጥሉት ቀናት የሸቀጦችን ዋጋ በእጥፍ ሊጨምረው እንደሚችል ብሉምበርግ ዘግቧል። የሆርሙዝ ሰርጥ መዘጋት አሜሪካ ሰርጡን ለመክፈት የምታደርገው ጥረት ከፍተኛ የሰውና የንብረት መስዋዕትነትን ይጠይቃል። ኢራን ደግሞ ምንም የምታጣው ነገር የሌላት በመሆኗ እስከ መጨረሻው ልትዋጋ ትችላለች የተባለ ነው። ትራምፕ ይህን ጦርነት የጀመሩት የአገሪቱን ሉዓላዊነት ለማስከበር ቢሆንም ውጤቱ ግን አሜሪካን ከዓለም የኢኮኖሚ በላይነት ሊያወርዳት እንደሚችል እየተሰጋ ነው። አፍሪካ ላይ እንደ ኢትዮጵያ ያሉ ታዳጊ ሀገራት የነዳጅ አቅርቦታቸው 90% በባህር ላይ የተመሰረተ በመሆኑ ይህ ጦርነት ቀጥታ ወደ ቤታችን ገብቷል። የኑሮ ውድነቱ ወደማይቻል ደረጃ ሊሸጋገር ይችላል የተባለ ነው። ዓለም ዛሬ ያለችው በታሪክ ትልቁ ጨለማ ምዕራፍ መጀመሪያ ላይ ነው። የሆርሙዝ ሰርጥ አለመረጋጋት የዓለምን ሰላም ቀብሮታል። በፔትሮ ዶላር ላይ የተገነባው የዓለም ስርዓት በሆርሙዝ ባህር ላይ የሰመጠ ነው። በሌላ በኩል
በኩል የቻይናና ሩሲያ ድብቅ ጣልቃ ገብነት ነው። ቻይናና ሩሲያ ለኢራን የሳተላይትና የቴክኖሎጂ ድጋፍ እየሰጡ ነው። እንደ ታስ ዘገባ ከሆነ የሩሲያ የኤሌክትሮኒክስ ጦርነት ክፍሎች የአሜሪካን ሚሳይሎች መንገድ እያሳሳቱ ነው። የቻይናና ሩሲያ ስምምነት ወታደራዊ ቴክኖሎጂ ማጋራት የሚል ስያሜ ቢሰጠውም ዋና ዓላማው ግን አሜሪካ ከመካከለኛው ምስራቅና በዩክሬን የምታደርገውን ጫና በጋራ መመከት ነው። ቻይና ለኢራን የሳተላይት መረጃዎችን ለመስጠት መስማማቷን መረጃዎች እየዘገቡ ነው። ቻይና በበኩሏ የአሜሪካ ከሰርጡ ካልወጣች የኢኮኖሚ ማዕቀብ ጥላለሁ ስትል ዝታለች። ይህ የሆርሙዝ ጦርነት አሜሪካና ቻይናን ፊት ለፊት ሊያጋጭ የሚችል ሶስተኛው የዓለም ጦርነት መነሻ የሆነ ነው። በመጨረሻም የዛሬው ዘገባ የሚያሳየው ጦርነቱ ከመካከለኛው ምስራቅ አልፎ ተርፎ ዓለም አቀፍ የሀብትና የኃይል ሽሚያ መሆኑን ነው። ትራምፕ ድርድሩን የሰረዙት ኢራን ድርድር የማትፈልግ ሀገር መሆኗን ለዓለም ለማሳየት ነው የተባለ ነው። ይህ ጦርነት በሁለት መጋረጃዎች የተከፈለ ነው። አንደኛው መጋረጃ የዛሬውን ዓለም የሚነጠው የነዳጅ ጉዳይ ሲሆን ሁለተኛው ጥልቁ ሚስጥር ደግሞ የነገው የበላይነት የሚወስነው የሊቲየም ፉክክር ነው። በትናንትናውና በዛሬው የሮይተርስ መረጃዎች የሚያሳዩት ከሆነ የነዳጅ ዋጋ ማሻቀቡ ኢትዮጵያንም ሆነ ሌሎች ሀገራት ሸቀጦች ዋጋ በከፍተኛ ሁኔታ ላይ ይጨምራል ማለት ነው። የኢራን ስትራቴጂ ኢራን ነዳጅን እንደ ጦር መሳሪያ እየተጠቀመችበት ነው። ይህ ጦርነት ስለ ነጻነት አይደለም ወይም ስለ ዲሞክራሲም አይደለም። ከዚህ ሁሉ ጩኸት ጀርባ ሁለት ነገሮች ብቻ ነው ያሉት፣ ነዳጅና ሊቲየም። ዛሬ በንቶኒ ሚዲያ አያላን ሀገራት ለምን ህዝባቸውን ወደ ጦርነት እየገፉ እንደሆነ በሆርሙዝ ሰርጥ ስር የተቀበረው ሚስጥርና ዓለምን ወደ ከፍተኛ ቀውስ እየከተተ የመጣው ነጭ ወርቅ መሆኑ ግልጽ እየሆነ መጥቷል። አያላን ሀገራት ዛሬ በሆርሙዝ ሰርጥ ላይ የሚጫወቱ ጨዋታ የአይጥና ደም ጨዋታ ነው። አሜሪካ ዲሞክራሲን ላስፍን ትላለች፣ ቻይና ሰላምን ልጠብቅ እያለች ነው፣ ሩሲያ ደግሞ ፍትህ ላንግስ እያለች። ግን እውነታው ሁሉም የሚፈልጉት ጉሮሯችን የሚያልፈውን የነዳጅና በኪሳችን ያለው ሊቲየም ነው። ነዳጅና ሊቲየም የሰው ልጅን ሰላም ተስፋ እየበሉት ነው። አያላኑ የሊቲየም ሀብት ሽሚያ ሚስጥር የጦርነቱ ዋነኛ ምክንያት መሆኑ ግልጽ እየሆነ መጥቷል። ስለዚህ ጦርነቱ የወደፊት የበላይነትን ለመያዝ የታቀደ ነው። በመጨረሻም ዓለም ዛሬ ያለችው በአሰቃቂው ጦርነትና በደካማው ሰላም መካከል ባለ ድልድይ ላይ ነው። ጦርነቱ አፍሪካ ላይ እንደ ኢትዮጵያ ባሉ ሀገራት የሚያስከትለው ኢኮኖሚያዊ ቀውስ ምን ሊሆን ይችላል? የትራምፕ መንገድ ዓለምን ወደ ታላቁ ጥፋት ይወስዳታል ወይስ ወደ ሰላም? አስተያየታችሁን ኮሜንት ላይ አጋሩን። ይህ ጦርነት የሀያላኑ ብቻ ሳይሆን ድንበር ተሻግሮ የኛንም የኑሮ ውድነት በማባባስ የኢኮኖሚ ቀውስ ውስጥ ሊያስገባን ይችላል። ሀሳባችሁን አጋሩን። የዛሬው ዜና ጨርሰናል። ስለተከታተላችሁንና ሰብስክራይብ በማድረግ ቻናሉን ስለምትደግፉን ልባዊ ምስጋናችን እያቀረብን ነገ በሌላ ዜና እስከምንገናኝ ድረስ በኮሜንት መስጫው ሀሳብ እየተለዋወጥን እንቆያለን። እስከዛው ሰላም ለዓለማችን ይሁን። መልካም ቆይታ።